ዲዘፈን እንደ ደላው ሰው ትቀመጣለህ ኑሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ ቶምና ጄሪ ጸጉርህም ገብቷል ካልሲም ተቀዷል ብብትህማ ጠረን ቀይሯል ጥርሴ ይርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራየ አንተ ከዱ በሩበት የቤክራ ከቡኛ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ አቤት ችጋራም ቤተሰቦች እንዴት ናችሁ? ሁላችሁም ሰላም፣ ጤና፣ ስራ ሁሉ ነገር አሪፍ እንደሆነ ተስፋ አደርጋለሁ። በዛሬው የበርጠሚዎስን ምርጥ ያልኳቸው ቪዲዮዎች ይዤላችሁ መጥቻለሁ። ዘና ፈታ እንደሚያደርጋችሁ አልጠራጠርም። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። ወደ ቪዲዮ እማዬ ግን የት ነው የምትወስጂኝ? ዝም ብለህ ነው ዛሬ አሳያለሁ ና እሱ ጋር ምንድነው እማዬ? 5 4 3 2 ምንም እንዳታረጊ እባክሽ። ሰርፕራይዝ ምን እዚህ ላይ ያለ ልደትን እንዴት ላከሩልህ ስለ ልጄ እስኪ ለልደት ምን ባረግልህ ደስ ይላል? እስኪ ሰርፕራይዝ አድርጊኝ፣ የሚያስደነግጥ ሰርፕራይዝ። መልካም ልደት ይደል። በጣም ነው የምጠላሽ። አንተ ነህ ነፍሰ ገዳዩ? አዎ ሹገር ማሚ ነፍሰ ገዳዩ እንዲገለው አይደለም የምፈልገው እና እንዳሰቃየው ነው አይደለም። መጀመሪያ ትይዘዋለህ፣ ከዛ ድስበረው ሳይሆን ይዘኸው ታቅፈዋለህ። ምን አቅፈህ አንገቱን ትስመዋለህ በስሱ። ከዛ በእነዚህ የሚያማምሩ ጣቶች ሰውነቱን ትዳብሰዋለህ። ምን እየዳበስክ ጀርባውን እግሩን ስመህ ከዛ ትለቀዋለህ። በቃ ለዚህ ነው 10 ሺህ ብር የሚከፍሉኝ? አዎ። ለማንኛውም ማንን ነው? ይኸው እርሶ ኖት? አዎ። ለምን እኔ ታዲያ ለምን ሹገር ቤቢ አይፈልጉ? ልዩ ነህ አንተ፣ እንደ ሌሎቹ አይደለህም። ጨካኝ ነህ፣ እጆችህ የፈረጠሙ ናቸው። ነፍሰ ገዳይ ነህ፣ ቆፍጠን ያልክ ወንድ ነህ። እንዳንተ አይነት ሰው ነው የምፈልገው። አሁን 3 ሰከንድ ስጠኝ፣ ሮጥ ያዘኝ። በቀላሉማ አታገኘኝም። ና ይሄ ዊርድ ነው እውነት። ልጆች በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከ3ታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችሁ። እሺ። ሰላም። እንግዲህ እነዚህ ናቸው ልጆቹ፣ መምረጥ ትችላለህ። እሺ። ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛው መረጥ። yes oh baby ና አባላት አለበት፣ ጨምጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛ የምትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ ታጡ። ድሮም ሀበሻ ሲያልፍለት አትወዱም እናንተ ማለት። ሰላም እንዴት ናችሁ? ዛሬ እስኪ ብሎግ እንሰራለን፣ አብራችሁኝ ዋሉ። እንግዲህ በጠዋት እንደተነሳው ቀን ፍክት እንዲል ፒናቴን ሻት እላለሁ። ዛሬ ሙሉ ታየኝ። በቃ ሁልጊዜ ጠዋት እንደተነሳው የመጀመሪያ ስራ ኪችን መግባት ነው። ያው ዛሬ ኪችን ስገባ ምግብ አልነበረም፣ ችግር የለውም። አረቂያችንን ቀመስ አድርገን ብሩህ የሆነውን ቀናችንን እንጀምር። እንግዲህ እዚህ ጋር ስራ ረፍዶብኝ እየተሯሯጥኩኝ ነው የምታዩኝ። ቢሆንም እዚህ ጋር አምላካችንን አመስግነን ቀናችንን እንጀምራለን። እንግዲህ ዛሬ ቁርሳችንን ስላልበላን ቁርሳችን በቆሎ ባረቄን ማነው በቆሎ ነው። እንግዲህ በቆሎ በጣም ነው የምወደው። እዚህ ጋር እንግዲህ ይሄን የተረገመ ቅጥቅጥ እየጠበቅኩኝ ነው። እንግዲህ እኛ ሰፈር ትራንስፖርት በጣም ችግር ነው። ለማንኛውም ቢረፍድም ስራ ደርሰናል። ይሁት በእናታችሁ እዚህ ጋር ለካ ከስራ እንደተባረርኩ እዚህ ከደረስኩ በኋላ ትዝ አላለኝም። ለማንኛውም ገዳውን ስንል ነው የምንውለው። ያው እዚህ ጋር ምሳ እየበላን ነው። ዳቦ ባረቄ በጣም ወደው ምግብ ነው፣ ሞክሩት፣ በጣም ተወዱታላችሁ። ያው እንዳያችሁት ፈታ ብያለሁ። ቤት ልቀይር ነው።
ጀግና ነው ግን እውነት ድፍረቱ ኧረ በደምብ እዚህ ጋር ትንሽ ናፕ እያረኩኝ ነው። ይቅርታ እሱ ሰክሮ መናገር ስላልቻለ ነው። የቀኑ ነው ይሄን ይመስላል እና ይሄን ይመስላል። ቻው አደገ እንደ ደላው ሰው ትቀመጣለህ ዱርሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀየው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ ቶምና ጄሪ ጸጉርህም ገብቷል ካልሲም ተቀዷል ብብትህማ ተረቀየዋል ጥርሴ ይርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራዬ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ ችጋራም ናንተን ከዋጠጥኳት በኋላ የሆነ ባህሏን እናንተ ቀጥ የተዘጋው ዶሲ ኑኑ ቤት ነው የምናወራው ነገር አለ። ምን ነው ሰላም ነው? እኔ አላውቅም ግን መሄድ አለብኝ። ለምንድን ነው እንደዚህ አቻኩል ይፈልገኝ? ሚስጥሮችን አውቀው ይሄን እንዴ? ይሁን ማን ይሆን የነገረው ስለገደልኳቸው ሰዎች? ሰራተኛችን ለካስ ማስወግጃታለሁ። ጎረቤታችሁ እና ምንድን ነው ባለሱቋ እንዳረገዘችብኝ አውቀው እንዴ? ለካ እኔና ማያሱ ገደናታል። በቃ በህይወቴ ቀንቶ ሊገለኝ ነው ማለት ነው። ይሄ ክፉ ሰቀለኝማ መቅደም አለብኝ። ልጄ ሽንት ቤቱ ላይ ውሃ አላፈሰስክም። ውሸቱን ነው ቀድሞ ሊገልህ እያሰበ ነው። በቃ አዎ እሺ ስማ ለምንድን ነው ሰራተኛችንን ያገደልከው? አንተ ማፋጥ ያለብህ እውነት ኧረ በስመ አብ ሳይኮ ከባድ ይሄ የተዘጋው ዶሴ ነው የሆነ በህይወቴ ብዙ እንቅፋቶች አጋጥሞኛል። እኔ ግን እንቅፋቱን ራሱ አደናቅፈዋለሁ። ከነጫማው ይላል በተጠኑና ፕላን ባረኳቸው መንገዶቼ ከተማዬን እጠብቃለሁ። ከሰማይ የተሰጠኝን ሱፐር ፓወሬን በመጠቀም የኢትዮጵያን ህዝብ መከታ ሆንለታል። ከየትኛውም ችግር በቀንም ሆነ በሌሊት ህዝቤን ለመጠበቅ ቃል ገብቻለሁ። ወይ አባዬ ና ለምን ና እንጣላ እስኪ ሱፐር ፓወርን እኔ ሊያሳይ አባዬ ይኸውልህ እኔ ከአንተ ጋር መደባደብ አልፈልግም። ወይ አንተ ሰውዬ የአይምሮ በሽተኛ ነህ። ለምንድን ነው ቆንጆ ቆዮች ወጣ ስራ ማስተራ እኔ እሱን አንዴ የምፈልገው እኔ እዚህ ምንም አልሆንልህ ብሎኛል። ከሀገር ወጥቼ ነው መስራት የምፈልገው። ታዲያ ለምን ሳቢና የጉዞና የቪዛ አማካሪዎች ጋር ምንድን ነው በሁለት ወር ውስጥ ብቻ በስራ ቪዛ ወደ ሮማኒያ እንድትሄድ ያመቻል? እንዴት? አንተ ብቻ እድሜ ከ19 እስከ 49 ከሆነ የታደሰ ፓስፖርት ይዘህ ብቻ በመሄድ መመዝገብ ትችላለህ። እውነትህን ነው? አዎ። በወር $1000 እስከ $1200 ተከፋይ መሆን ትችላለህ። በዛ ላይ ደግሞ የመሳካት እድሉ 100% ነው። አድራሻቸው 22 ታውን ስኩዌር 6ኛ ፎቅ ላይ ያለው ቁጥር 2 ሐዋሳም ታገኛቸዋለህ። ወይም ደግሞ በዚህ ስልክ ቁጥር ደውለህ መረጃ ማግኘት ትችላለህ። በጣም ደስ ይላል። ግን ዞሮ ብዬ እንጃ ሮማኒያ ያህል ይሁን እንደዚህ ነው። ቪዲዮ ስታዩ ግን እኔ የምመክራችሁ ነገር መጀመሪያ ጉግል ላይ ሰርች አድርጉ። አቬሬጅ እኮ ከ200 እስከ $300 መሰለኝ በወር። የእውነቴን ነው የምላችሁ። የሆነ ቲክቶክ ላይ ያየው መሰለኝ። ብቻ እንደዚህ ነው ቪዲዮዎችን ስታዩ ብዙ ጊዜ ዝም ብላችሁ ለምን መስገባት ሞክሩ። የጉግል አለ፣ ቻት ጂፒቲ አለ፣ ኧረ ብዙ ነገር አለ። ቪዲዮዎችም ዩቲዩብ ላይ ያሉ አሪፍ ልጆች የሚሰሩ ሰርች አድርጉና አጣርታችሁ ብትመዘገቡ መልካም ይመስለኛል። ያንን እንደ ሐሳብ። ሄሎ ቦስ። አቤት። ዛሬ መምጣታችን ብታይ ምን ሚስቴ ልትወልድ ሆስፒታል ገብታ ይኸው ጭንቅ ላይ ነኝ እኔ። ሳምንት መምጣት አልችልም። ትቀልዳለህ እንዴ? ይኸው እግሮ ወጣ። ይኸው ባሌ ቤት አላደረም በላኩ መስሪያ ቤት ድረስ ልትፈልግ መጣለች። ይልቅ ና እናግኛት። እሷ ሌላ ናት። እንዳትሰማ። ምን አባራ የልጆቼን እናት ወይ እማዬ ይኸውልሽ ለባል የገዛሁልሽ በግ ብታይ ሳልነግርህ ቤት ማንም ሰው የለም። እኛ ገጠር ሄደን እና እኔ ባለኝ ያለውን ነው። እኔ ምን አውቅልሃለሁ? አያንቱ ወይ እሺ አሁን ፋሲካን ነው የማሳልፈው። ንፋስ ነው ዘመዴ ንፋስ ነው ዘመዴ
ሀገር አስወጥቶ ካስቀረኝ መንገዴ ንፋሱ ምንድነው? አባይ ቲቪ ነይ። የፋሲካ ዕለት ልጅ ቀጠሮ ከአባይ ቲቪ ጋር። መልካም የፋሲካ በዓል። አባይ ቲቪ የኢትዮ ሄሎ ሰውዬው በዓልን አንድ ላይ ነው የምናሳልፈው። ኧረ እኔ ከቤት አልወጣም። አባይ ቲቪ እያለ በዓል ደብሯችሁ ታሳልፉ ነው። ምንም እንዳያሳስባችሁ ሁሉም ተመራጭና ተወዳጅ ነው አባይ ቲቪ። አሁንም የፋሲካ በዓልን ድምቅ ለማድረግ የትም ያልታዩና አዝናኝ የሆኑ ፕሮግራሞችን ይዞላችሁ መጥቷል። ፋሲካን ከአባይ ቲቪ ጋር ድምቅ ብላችሁ አሳልፉ። አለሰጠው ሰው እድሜ ወዳደለው አለሰጠው ሰው እድሜ ወዳደለው አውዳመ ደስታ ነው። አባባ ገና። አዎ ልጄ፣ እንዴት ነህልኝ? የእውነት እርሶ ነው? አዎ ልጄ፣ በጣም ነው የምወዶት። ምን ሊሰሩ መጡ? የገና ስጦታ ይዤልህ መጥቼ ነው። እኔ አላምንም፣ ግን እኮ ገና አልፏል። ያው ቢሆንም ደስ ሲል። ቆይ ሚስት ያላየችሁት መሰለኝ። የት ነው አልጋ ላይ ጥለኸኝ የምትሄድ? የት ነው አልጋ ላይ? ባሌ መጣህ እንዴ? እንዴ አባባ ገና ሰላም። ምንድን ነው? ልጅ ስጦታ ልስጥ ብዬ ነው። ያው ስጦታ አላልኩም። እኛ የበርጠሚዮስ አይደል ምርጥ ተወዳዳሪዎች ነው። ልጄን የወለድኩት በ20 ዓመቴ ነበር። በጊዜው በጣም ከባድ ነበር ለኔ። የልጄ እናት ገና በልጅነቴ ነበር። በተሰቀለ ምንድን ነው የሚመስለው? በ3 ዓመቴ ለአባቴ ጥላኝ የጠፋችው። እኔና ልጄ ብዙ ስቃዮች እንደውም አንድ ጊዜ ረሃቡ በጣም ጸንቶብን እርስ በርስ ልንበላላ ደርሰን ራሱ በኑሮ ምክንያት ብዙ ጊዜ ልጄን ጥየው ለመሄድ ሞክሬ ነበር። አንደኛ ግን አልሆነልኝም ይላል። ይህ ውድድር አሸንፈን ኑሯችንንም እናሸንፋለን። 2 ደቂቃ ተሰጥቷል። መጀመር ትችላለህ። እሺ ወዳታለህ። አንድ ይሄ ልጅ አልተመቸኝም። ትይዙልኛላችሁ? ኦኬ አምጣ። እሺ አሁን መጀመር ትችላለህ። አሪፍ አሪፍ አሪፍ። ልጅ ቶፕን እየደኮ ነው። አታ ስታው 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 ጎል 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 እንዴ ማናጠፍ አበላሽ ማ አረ እኔ አይደለሁ ወይ ኳሴን አበላሽተህ የምታመልጥ መስሎ ነበር። ኧረ እኔ አይደለሁም ከሪሲቨሩ እንዳይሆን። ምን ማለት የፖፑላርን ሪሲቨር አይደለም የምትጠቀመው? አዎ የፖፑላር ዲሽን ብትጠቀም እኮ በቫር ዲሽ ላይ ለሚገኙት 24H ስፖርት ዋን እናቱን ያለምንም ኢንተርኔት በነፃ መጠቀም ትችላለህ። እንዲሁም እስከዛሬ ድረስ በሌሎች ሪሲቨሮች ላይ የሌለውና አዲስ የሆነውን ፖፑላር ቲቪ ፕሮን በመጠቀም ሙሉ የኳስና የመዝናኛ ቻናሎችን በነፃ ታገኛለህ። እውነትህን ነው? አዎ ከፈለክ በፖፑላር ቲ40 ፕሮ ወይም ደግሞ በፖፑላር ቲ40 ኤክስትሪም ሪሲቨር አማርጠህ መጠቀም ትችላለህ። በተጨማሪም ጥራት ያላቸውን የፖፑላር ኤልኤንቢ እና የፖፑላር ዲሳሎችን ከአስተማማኝ ዋስትና ጋር በየትኛውም ሱቅ ማግኘት ትችላለህ። እና እስከዛሬ ተሸጉጄ ነው። አዎ ግን አንተ ነው ብለህ አንተ ተረጋጋኝ። ምን አባሉ ወይ ለምን አብረኝ ኳስ አታይ ይችላል። ምርጥ ቪዲዮዎች እውነት። ሃይ ሰላም፣ እንዴት ነህ? እንደ ቪዲዮ ወርድ ይሰራል። ያረ የፈለከውን ዕቃ መውሰድ ትችላለህ። እሺ ግን ምግብ የሚባል አጠገብ እንዳትደርስ። አይዞህ ቡዳ ነው፣ አትፍራ። ቆይ አንተ ቡዳ አንተ ቡዳ ማነው? አንተ ተረጋጋ፣ ሌባ ነው። አይ ቆይ ግን የዚህ ቤት ባለቤት የለም እንዴ? አለ ይኸውና። እንዴ ቆይ ከቅድም ጀምሮ ምንድን ነው የሚያየው ግን? እኔ ምን አውቄ? ልጠይቀው እንዴ? ጠይቀው። አባት ወይ ምን እያየህ ነው? ቴሌ ቲቪን እያየሁ ነው። ምንድን ነው? የተመረጡ የአማርኛ ሲኒማ ፊልሞችን በስልካችሁ ማየት ትችላላችሁ። እውነት? አዎ አፕሊኬሽኑን ከአፕ ስቶርም ከፕሌይ ስቶር ላይም በቀላሉ ማውረድ ትችላላችሁ። ቆይ 6 ሰዓት ከሌሊቱ ፊልም የሚታየን? አዎ 6 ሰዓት ከሌሊቱንና ትዝታ የሚለውን ፊልም አሁን አፕሊኬሽኑ ላይ ማግኘት ትችላላችሁ። እና እንዴት ነው መክፈል የሚቻለው? ሀገር ውስጥ ካላችሁ በቴሌብር፣ ከሀገር ውጭ ከሆናችሁ ደግሞ በተለያዩ የማስተር ካርዶች ከፍላችሁ ፊልሞቹን ማየት ትችላላችሁ። በተጨማሪም 2 አይነት ፓኬጅ ያለው ሲሆን ስታንዳርዱ በ100 ብር ፊልሙን ተከራይታችሁ የምታዩበት፣ ፕሪሚየሙ ደግሞ ፊልሙንና ፊልሙን የምታዩበትን ዳታ ማግኘት ትችላላችሁ። በጣም ደስ ይላል። በጣም እንጂ አይ ቲንክ አሁን ገና ነው የነቃው መሰለኝ።
ልጀምር አባዬ? አዎ ልጄ። እሺ አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ 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 አባዬ 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 አባ 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 እና ልጄ እንደዚህ ነበር አባቴ ጥሎኝ ጠፋ። አይዞህ አባዬ፣ አያቴ ግን በጣም ክፉ ሰው ነው። አዎ ለማንኛውም ጀምር። እሺ አኩኩሉ አልነጋም ይሄ ነገር ግን እየባሰበት ነው። ቆይ ምን ሆኖ ነው? ኑሮ ነዋ፣ የገንዘብ ችግር ነው። ቆይ አንተ መፍትሄው አልገባህም። አባት እየተዝናናህ ገንዘብ ማግኘት ትፈልጋለህ? አዎ። ታዲያ ለምን የኪነት ላይፍ ጌምን ተጫውተህ በአንድ ቀን 25,000 ብር አታሸንፍ? 25,000 ብር? አዎ። በዛ ላይ ደግሞ ጨዋታዎቹና ጥያቄዎቹ በጣም አዝናኝና ቀላሎች ናቸው። እና ታዲያ ነው የምወዳደረው? በስልክ ብቻ በኪነት ላይፍ ጌምስ ዩቲዩብ ቻናል ላይ ሮብ ነሐሴ 1 ማታ 2 ሰዓት ላይ ውድድሩ ይጀምራል። እውነትህን ነው? አዎ። አንተ ብቻ ዩቲዩባቸውን ገብተህ ሰብስክራይብ በማድረግ የደወል ምልክቱን ነክተህ መጠበቅ ብቻ ነው። ዋው! ልተመታ አንደኛ ዶክተር አይዞህ ዶክተር አታልቅስ፣ ምንም አይሆንም። አይደለም እባክህ፣ እኔ ኑሮዬን የሚያስለቅሰኝ ልጆችን ማሳድገው በዚህ ደሞዝ ይሆንም እግዚአብሔር ያውቃል፣ እሱም ያውቃል። እኔ ነኝ እንጂ የማላውቀው የኑሮ ዕድል ያሳብደኝ። ወይ ለምን ሲቢ ብር ኤክስፖ 2017 ላይ አትሄድም? ምንድን ነው ኤክስፖ ውስጥ ለመግባት በ100 ብር ብቻ BTS የምትለዋን ቃል ተጠቅመህ የሲቢ ብር መግቢያ ትኬትን በ100 ብር ስፖርት የ2024 BYD መኪና የማሸነፊያ ሎተሪን ታገኛለህ። በተጨማሪም የኤሌክትሪክ ሞተር እንዲሁም በየቀኑ የበግና የዶሮ እንዲሁም የተለያዩ ሽልማቶችን ማግኘት ትችላለህ። አንተ ብቻ BTS ብለህ ትኬቱን ቆረጥ። እየቀለድክ አይደለም ዶክተር? አዎ፣ አንተም BTS የሚለውን ኮድ ተጠቅመህ ማሸነፍ ትችላለህ። እና እንዴት ነው መቁረጥ የሚቻለው? ሲቢ ብርን በመጠቀም ኦንላይን መቁረጥ ትችላለህ፣ ወይም ደግሞ በር ላይ ትኬት የሚሸጡ ሰዎችን አዘጋጅተህ። በጣም አመሰግናለሁ። የኢትዮጵያ ሕዝብ ወይ በጣም ችግር ላይ ነን። ኢትዮጵያ ተከባለች፣ ትወራለች። ዞምቢዎች እያጠቁን እየገደሉን ያሉት። መድኃኒቱ አልተገኘም። ራሳችሁን ጠብቁ። አንተ ይሄ ነገር እውነት ነው እንዴ? እኔ ምን አውቃለሁ? ፊልም ላይ ነው ምናምን። አጀለስ እኮ ሌላ ዓለም ገብቷል። በቃ ሌላ ዓለም። ዋው! በህገም ላይ ካንተ ሰውዬ ተወኝ። አንተ ነገር አድርግልኝ። ምን አድርገው? እኔ አላውቅም። የሆነ ነገር ስጠኝ። እንካጡጦ ምንድን ነው መሰለኝ? አበባ ስጠው። አበባ ኧረ ደህና ነገር ስጠኝ። ወይኔ ጉዴ! እንካቶፖ ውሃ አንተ ምንድን ነው የሰጠኝ? ጥም ቆራጩን ቶፕ ውሃ ነው የሰጠሁት። ቶፕ ውሃ የኔ ያለሁት የኢትዮጵያ ሕዝብ እንኳን ደስ አላችሁ። መድኃኒቱ ተገኝቷል። መድኃኒቱም ቶፕ ውሃ ነው። ቶፕ ውሃን እየጠጣችሁ ጥማችሁን ቁረጡ። ጀለስ እኮ ብቻውን የ5 ሰው ካራክተር መጫወት ጀምሯል። እውነት የላችሁም መጣሁት። በርጣሚውስ ምርጥ ያልኳቸው እነዚህ ነበሩ። ዘና ፈታ እንዳደረጓችሁ ተስፋ አድርጋለሁ። በሌላ ያበዱ ምርጥ ቪዲዮዎች እስክንገናኝ ድረስ ሰላም ሁኑልኝ። ቻው።